ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶች? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት አላችሁልኝ? እኔ ጋር ሁሉ ሰላም። ዛሬ ጁምአ ነው። ሰሉ አለ ነቢ። ቁርስ እንሰራለን። ቁርስ አብረን እንስራ። እሺ። ቁርስ እዚህ ላይ 4 ማንኪያ ለሁለት ሰው ነው የምሰራው። 4 ማንኪያ ዱቄትና 1 ማንኪያ የወተት ፓውደር አድርጌያለሁኝ። ከዛ ጨው ነው። ጨው ነው ልክ የለኝም። በቃ ዝም ብዬ ነው የማደርገው። ከዛ ይሄንን ሚክስ አድርጎ አሁን የሚያስፈልገን ውሃ ነው። በቃ ከዛ እንደዚህ መምታት፣ ውሃ አድርጋን መምታት። በደንብ አዋህጬ ይመለስ። ከዛ ልክ እንደዚህ ከሆነ በቃ በቂ ነው። ይሄንን መጋገር ነው። ይጠቅምሻል ማሬ። ደግሞ ይሄ ሙያ ሆኖ አትበሉ እሺ። ሙያ አይናቅም። ማንኛውም ሙያ። ከዛ መጥበሻዬ ላይ ዘይት አድርጌያለሁ። ይኸውላችሁ እሺ። ከዛ ዙሪያውን ስስት እንዴል ልክ እንደ እንጀራ አሽከርክረን በቃ በዚህ ልክ እንደዚህ ይብሰል። እንገለብጠዋለን። ሲበስል እንገለብጠዋለን። ገለበጥኩት ማሮቼ፣ አያችሁት? ምንም የለውም። ያለው ወተት ዱቄትና ጨው ነው። በቃ ሌላ ምንም ነገር አላደረኩበትም። ዛሬ ጁምአ ነው። ሰሉ አለ ነቢ፣ ሰሉ አለ ነቢ። አንዱ ደርሷል። ሁለተኛውን እናደርጋለን። እዚህ ጋር ቲማቲም አለኝ፣ ፍልፍል ሮሜ እና የተከተፈ ሽንኩርት አለኝ። ጨው አደርጋለሁ። ጨው አደረኩኝ። ቁንዶ በርበሬ፣ ቃሪያ፣ 3 እንቁላል አድርጌያለሁኝ። መምታት። ሚክስ ካደበላለኩኝ በኋላ እንደዚህ ለሁለት ፈጥራ ስለሆነ ከፋፍየዋለሁ። በሳህን ማለት ነው። አያችሁት? ሲያምር ቀለል አድርጋችሁ ቤት ባለው ነገር መስራት። መጥበሻዬ ጋለ ዘይቱን አድርጌያለሁ። ከዛ ምንድነው የማደርገው? ድርገም ከዛ ማስተካከል በራሱ ማስተካከል። ከዛ በደንብ ምጥጥ ሳይል ፈጤራውን ላይ አያችሁት? በቃ ከዛ እንደዚህ ጫን እንለዋለን። ቀላል ነው ውዶች። የአረብ ቤት ያገኛችሁትን ስራት ታደርጋችሁ ብሉ እሺ። ለምን በራብ ትሞታላችሁ? ራበን አትበሉ እሺ ውዶቼ። ያገኛችሁት እኔ ስኖር ይሄን ያህል አመት ዋናው ነገር እኔ የምፈልገው ምንድነው? ሽንኩርት ቤት ይኖር፣ ቲማቲም ቤት ይኖር፣ የፈረንጅ ቃሪያና የአበሻ ቃሪያ ይኖርልኝ። ሌላው አያስፈልገኝም። እነዚህ ግብአቶች ካሉኝ በቃ አልራብም። እነሱ ከሌሉ ነው ራብ የሚሰማ። በቃ እንደዚህ ጠፍ ታረጉታላችሁ። በቃ አሁን የደረሰ በመጨረሻም በዚህ መልኩ ጨርሰናል። ሀባይቤ ጨርሰናል። አያችሁት? በጣም ያምራል። አሪፍ ነው። ሰርታችሁ ብሉ እሺ ውዶቼ።